እንዴት ናችሁ የዩቲዩብ ተከታዮች? ዛሬ ይዤላችሁ የቀረብኩት ከባለፈው ክፍል የቀጠለ የህፃናት እድገት ከሰባተኛ ወር እስከ 9ኛ ወር ያለውን ነው። ሰባተኛ ወር ላይ ያለ ህፃን ያለምንም ድጋፍ ይቀመጣሉ። የመቀመጥ ችሎታ ይኖራቸዋል። ነገሮችን፣ እቃዎችን ወደ ራሳቸው የመጎተት እንዲሁም የመንሸራተት፣ የመንቀሳቀስ ችሎታ ያሳያሉ። የተለመዱ ፊቶችን ያውቃሉ። ነገሮችን ወደ አፋቸው በማስገባትም ዓለምን ይመራመራሉ እና የሚንቀሳቀሱ ነገሮችን መከተል ይችላሉ። 8ኛ ወር ላይ ያለ ህፃን ለጨዋታ ምላሽ ይሰጣሉ። ፍላጎት፣ በፈገግታ ቀልድን ማሳየት ይችላሉ። የቤት እቃዎችን በመያዝም ራሳቸውን ወደ ቋሚ ቦታ መሳብ ይችላሉ። እንዲሁም ደግሞ በደንብ በሆዳቸው መሳብን አዳብረዋል። በዚህ ሰዓት 9ኛ ወር ያለ ህፃን ወይም 9ኛ ወር ላይ ያለ ልጅ እድገቱ ብዙ ቃላት ወይም ሀረግን ሊረዳ ይችላል። በዚህም የንግግር እና የቋንቋ እድገት እንዲኖረው ብዙን ጊዜ ማዋራት ይኖርብናል ማለት ነው። ለምሳሌ ስሙን ሲጠሩት እንቅስቃሴ አቁሞ ሊመለከት ይችላል። አትንካ የተባለውን ደግሞ አይ የተባለውን ትዕዛዝ ተረድቶም ማቆም ይችላል ማለት ነው። እግሩም ጡንቻዎችም ጠንክረዋል። በእናንተ ድጋፍ እርዳታም ለተወሰነ ጊዜ የመቆም ችሎታ ይኖረዋል። በደንብ ዳዴ ማለትም ክህሎት አላቸው በዚህ ሰዓት። በዚህን ጊዜ ቤተሰብ ጋር ደግሞ በጣም ቁርኝነት የጠበቀ ከሆነ ቤተሰብ ጠረንን ስለሚያውቅ ቤተሰቡን ሲያጣ የመነጫነጭ ባህሪ ይኖረዋል ማለት ነው። ይጠቅማል ካላችሁ ሼር በማድረግ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ ደግሞ እኔንም አበረታቱኝ። አመሰግናለሁ።